8 ዓመተ ምህረት የረፋድ ዜናዎችን ይዘንላችሁ ቀርበናል። ብልጽግና በምርጫ ስም በህዝብ ላይ እያላገጠ መሆኑን የገለጸው አርበኛ አስረስ በአማራ ክልል ከተሞች ሰዎች በግዴታ የምርጫ ካርድ እንዲወስዱ እየተደረገ ነው ብሏል። ዝርዝሩን ሰሙታላችሁ። የሚኒሊክ እዝ አሃዶች በ5 አቅጣጫ የመጣውን የአገዛዙን ጦር ድባቅ በመምታት ድል ተጎናጽፈዋል። የአውደ ግንባር መረጃዎችን ይዘናል። የቴዲ አፍሮ ምክትል ቃል አቀባይ የሆነችው መሐሌት ሰለሞንና የቅርብ ወዳጁ የሱፍ ያሲን በብልጽግና ታስረዋል። ህወሓት ከጦርነቱ በፊት የነበረው የትግራይ ምክር ቤት እንዲመለስ ያሳለፈው ውሳኔ ሌተናል ጀኔራል ታደሰ ወረደ ተቃውሟል። የታደሰን መግለጫ ይዘናል። ፕሬዚዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱ እንዲራዘም መወሰናቸውን ገልጸው የባህር ላይ እገዳው ግን እንዲቀጥል ወስነዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የቴዲ አፍሮ ምክትል ቃል አቀባይ የሆነችው መሐሌት ሰለሞንና የቅርብ ወዳጁ የሱፍ ያሲን በብልጽግና ታሰሩ። በአንጋፋው ድምፃዊ ቴዎድሮስ ካሳሁን የቅርብ ሰዎችና የስራ ቡድን ላይ ያነጣጠረው የእስር እርምጃ ይበልጥ አሳሳቢ ወደሆነ ደረጃ ተሸጋግሯል። የድምፃዊው የቅርብ ወዳጅ የሱፍ ያሲን በትናንትናው ዕለት በፖሊስ መወሰዱ ተሰምቷል። እንደ ቤተሰብ መረጃ 6 በሚሆኑ የፌዴራል ፖሊስ አባላት የተፈጸመው የድንገተኛ ዘመቻ በህግ ጥላ ስር ከማዋል ባለፈ ከባድ የሰብአዊ መብት ጥሰት የታየበት ነው። ፖሊሶቹ የሱፍ ያሲንን ከገዛ ቤቱና ቤተሰቡ ፊት በኃይል እየደበደቡ መውሰዳቸው እርምጃው ህጋዊ ማጣራትን ሳይሆን ማስፈራራትንና የኃይል እርምጃን ያማከለ መሆኑን ያሳያል ብለዋል። ግለሰቡ እስካሁን የት እንደታሰረና በምን ወንጀል እንደተጠረጠረ በይፋ የተሰጠ መግለጫ ባይኖርም የእስረኛው አያያዝ ግን በሀገሪቱ ያለውን የጸጥታ ኃይሎች የኃይል እርምጃና የአገዛዙን አረመኔነት በድጋሚ አጉልቶ አሳይቷል ሲሉ ታዛቢዎች ይናገራሉ። የዚህ ዜና